ታላላቆቹ እየወደቁ ነው። ጀርመን በፓራጓይ ተሸንፋለች። ኔዘርላንድስ በሞሮኮ ተገፍትራ አሰልጣኟን አባራለች። አሁን ግን ተራው የእንግሊዝ ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል የዓለም ዋንጫው ሶስተኛ ታሪካዊ ምዕራፍ እያሉ ቢጠሩትም ነገሮች ግን ለአንበሶቹ ጨለማ እየሆኑ ይመስላል። እንግሊዝ ወደ ዓለም ዋንጫው እጅግ አደገኛ ቀጠና ገብታለች። አንድ ስህተት ብቻ የቱሄልን ህልም በአሰቃቂ ሁኔታ ሊያጨልመው ይችላል። ዛሬ ምሽት በአትላንታ በሚገኘው ባለ 1.6 ቢሊዮን ዶላር በፈጀው ዘመናዊ ስቴዲየም ውስጥ እንግሊዝ ከዲሞክራቲክ ኮንጎ ጋር ትገጥማለች። ተጫዋቾቹ ከአትላንታው አስከፊ ሙቀትና እርጥበት በስታዲየሙ ዝቅ ጣራና የአየር መቆጣጠሪያ ምክንያት ቢተርፉም በሜዳው ላይ ግን ከኮንጎ ፈተና ግን ማምለጥ አይችሉም። እስካሁን የእንግሊዝ ጉዞ ስራን የማጥራት ያህል ነበር። ክሮሺያና ፓናማን አሸንፈው ከጋና ጋር አቻ ተለያይተው አልፈዋል። አሁን ግን የድንገተኛ ሞት በሚባል የጥሎ ማለፍ ጨዋታ ውስጥ ገብተዋል። ለመሆኑ እንግሊዝ ለምን ፈራች? ትልቁ ስጋት የተከላካይ መስመሯ ነው። የቀድሞው የእንግሊዝ ካፒቴን ዋይኒ ሩኒ እንዳለው በሜዳ ላይ መረጋጋት የምትፈልግበት ቦታ በረኛና የኋላ አራቱ ተከላካዮች ጋር ነው ይላል። እኛ ግን ይህ የለንም። ቲሞ ሊብራሜንቶን ገና ሳይጀመር ተጎዳ። ሪስ ጄምስ በክሮሺያ ጨዋታ ላይ የጡንቻ ጉዳት አስተናገደ። የሱ ተጠባባቂ ጃሬል ኳንሳ ደግሞ በፓናማ ጨዋታ ላይ ተሰበረ። አሁን በቀኝ ተከላካይ የቀረው ብቸኛ ሰው ጄዲን ስፔንስ ብቻ ነው። ቱሄል የመሃል ተከላካዩን ኢዝራኤል ኮንሳን ወደ ቀኝ አዙሮ ጆን ስቶንስን ሊያሰልፍ ይችላል። ነገር ግን ስቶንስ ባለፈው ሲዝን ለማንቸስተር ሲቲ የተጫወተው 5 ጨዋታ ብቻ ነው። ቱሄል በሁለቱም መስመር የሚጫወቱ ሁለት ተከላካዮችን የመምረጥ አባዜ አሁን በቡድኑ ውስጥ አጣብቂኝ ውስጥ ከቶታል። በሩብ ፍጻሜው ብራዚልን የሚገጥም ከሆነ በዚህ ተከላካይ መስመር ምን ሊሆን ይችላል? በዚህ ሁሉ መሃል ግን አንድ ታላቅ ዜና አለ። በፓናማው ጨዋታ ላይ ረፍት ተሰጥቶት የነበረው ድንቁ የመሃል ሜዳ ጀነራል ዲክላን ራይስ ይመለሳል። እንግሊዝ ያለ ራይስ በፓናማ ተፈትና ነበር። ራይስ አሁን ከሃሪ ኬን እና ጁድ ቤሊንጋም እኩል ፍጹም የማይተካ ተጫዋች ሆኗል። የተከላካይ መስመሩ ጋሻ ሆኖ የሚያጠቃውም የሚከላከለውም የሚመራውም እሱ ነው። በሌላ በኩል ቶማስ ቱሄል በአልኪድ ስታርታር ጉዳይ እየተስቃየ ያለውን ቡካዮ ሳካን ያሰልፈው ይሆን? ትልቁ ውሳኔ ይጠበቃል። ቱሄል እንዳለው እኛ ቅድሚያ የምንሰጠው ቡድናችንን ነው፣ ከ32ቱ በላይ እንደምንሄድ እንጠብቃለን ሲል ገልጿል። አዎ ቱሄል ስህተት መስራት የለበትም። ጀርመንና ኔዘርላንድ የወደቁበት ገደል ውስጥ እንግሊዝ እንዳትገባ በፍጹም ስህተት መስራት የለባቸውም። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉን እንጋብዛለን።